ሰላምና ደህንነት በሚል ዲፌንድ ኢትዮጵያ ግብረ ኃይል በዩናይትድ ኪንግደም ከኢትዮጵያና ከኤርትራ ኮሚኒቲ ጋር በመተባበር በለንደን ማርብል አርች በስኮትላንድ ግላስጎና በሰሜን አየርላንድና ደብሊን በበይነ መረብ በተመሳሳይ ሰዓትና ቀን የድጋፍ ሰልፍ አካሂደዋል። በዩናይትድ ኪንግደም በኮቪድ ወረርሽኝ ምክንያት የተጣለው የእንቅስቃሴ ገደብ መላላትን ተከትሎ በለንደንና በስኮትላንድ እንዲሁም አየርላንድ የተካሄዱ ድጋፍ ሰልፎች በጠላቶቻችን ድብቅ ሴራ ምክንያት የብሔር ተኮር ጥቃት ሰለባ ለሆኑ ወገኖቻችን ለመዘከር ብሔርና ማንነት ተኮር ጥቃትን መንግስት እንዲያስቆም እንዲሁም ጥፋተኞች ለፍርድ እንዲቀርቡ ጠይቀዋል። ሁለቱ ህዝቦች ኢትዮጵያና ኤሪትሪያ እንዲሁም በአፍሪካ ቀንድ ሊመጣ ይችል የነበረውን ከፍተኛ የሰብአዊ ቀውስ አቨርት ያደረጉበት ሁኔታ በመቀጠል አሁንም እጅ ለእጅ ተያይዘው የአፍሪካ ቀንድን ሰላም ባንድ ላይ እንዲያመጡና ምዕራባውያን ይህንን ጣልቃ ገብነት በተለይ በብላክ ላይቭስ ማተር በተሰኘው ዘመን ውስጥ ይህንን በማቆም ሁለቱ ሀገሮች በአንድ ላይ የያዙትን የሰላም ወዳጅነት በማጠናከር ህዝባቸውን እና ቀጠናውን ወደ ሰላም እንዲያሸጋግሩ እንዲረዱ ያደረግነው ጥሪ ነው። ሰልፉ አስተባባሪዎች አክለው እንደገለጹት አንዳንድ ዓለም አቀፍ ሚዲያ ተቋማትና መንግስታት እንዲሁም አንዳንድ ዓለም አቀፍ ድርጅቶች በተለይም በትግራይ ክልል ከተካሄደው የህግ ማስከበር እርምጃ ጋር ተያይዞ በተዛቡ መረጃዎች መነሻነት በኢትዮጵያ መንግስትና ህዝብ እንዲሁም በኤርትራ መንግስት ላይ ያደረጉት ያለውን አሉታዊ ዘመቻ በጽኑ አውግዘዋል። በዚህ ሰዓት ላይ ኢትዮጵያን ማገዝ እንጂ ኢትዮጵያ ላይ ተጽዕኖ ማድረግ አይገባም። ኢትዮጵያውያን በዚህ አጋጣሚ አንድ መሆን ያለባቸው። በዚህ ሰዓት አንድ ካልሆነ መቼም ልንሆን አንችልም። መገንዘብ ያለብን በዓለም ዙሪያ ያሉ የኢትዮጵያ ጠላቶች በሙሉ ተሰባስበው ኢትዮጵያ ላይ ኮንስፓየር ያደርጉ ያሉትና ይሄንን አጋጣሚ ወደ ኋላ ልንለው አይችልም። የፖለቲካ ልዩነት ሊኖር ይችላል። የፖለቲካ ልዩነት አለ ማለት በኢትዮጵያ ጉዳይ ላይ ለብቻችን መሆን አለብን ማለት አይደለም። አት ሴም ታይም ግን የኤርትራ ወገኖቻችንን ማሰብ አለብን። ኢትዮጵያም ኤርትራም በዚህ ሰዓት ላይ ተደጋግፈው ያሉት እና ወደፊት መተጋገዝ መረዳዳት እንደሚገባ ለማሳየት ነው። ህብረት ያስፈልጋል፣ መተጋገዝ ያስፈልጋል። የህብረትም የመተጋገዝም ጊዜው ዛሬ ነው በሚል ነው ተሰባስበን ያለነው። ሰልፈኞቹ መንግስት እየወሰደ ያለውን የህግ ማስከበር ሂደት አጠናክሮ እንዲቀጥል ጠየቁ ሲሆን በውጭ ያለው የጁንታ ቡድን አባላት ባለፉት 3 አስርት ዓመታት ከኢትዮጵያ ህዝብ በዘረፈው ገንዘብ የሎቢ ቡድኖችን በከፍተኛ ገንዘብ በመቅጠር ደጋፊዎቻቸውንና ግብረ አበሮቻቸውን በማስተባበር የኢትዮጵያንና የኤርትራን ስም ለማጠልሸትና የዲፕሎማሲ ጫና ለመፍጠር እያደረጉት ያለውን ጥረት በጽኑ ተቃውመዋል። እንግዲህ ይሄ ግሩፕ ያዘጋጀነው በአገራችን ላይ የፎሪን ኢንተርቬንሽን በመቃወም እና የአባይን ግድብ ደግሞ አጥብቀን በመደገፍ መንግስታችን የኢትዮጵያ ህዝብ የሚያደርገው በአባይ ግድብ ዙሪያ ያንን ለመደገፍና ጽንፈኞች ደግሞ በአገራችን ላይ በተለይ ቲፒኤልኤፍ እና የጁንታው ተባባሪ ኦነግ ሸኔ ጭምር በህዝባችን ላይ የሚወስደውን አሰቃቂ ሰቆቃና ግድያ በመቃወም መንግስታችን የኢትዮጵያ መንግስት አስፈላጊውን ትብብር ያደረግንለት እነኚህ የሰው ገዳዮችና ንብረትን እያጠፉ ሰውን የሚያፈናቅሉትን እርምጃ እንዲወስድ አጥብቀን ለመጠየቅ ነው የኢትዮጵያ መንግስት የወጣ ነው። ሰልፉ በጣም ደስ የሚል ነው። በእውነት ይሄ ሰልፍ የተቀናጀና የተቀነባበረ በመሆኑ ወደፊትም ይቀጥላል። አገራችን፣ ህዝባችን፣ መንግስታችን ከነኚህ ከአጥፊዎች ነፃ እስኪሆን ድረስ ትግላችን ይቀጥላል። ኢትዮጵያ ፈጣሪ ኢትዮጵያንና ህዝቦቿን ይባርክላል። ዛሬ እዚህ የመጣነው ትልቅ ሜሴጅ ለማስተላለፍ ነው። እኛ ኢትዮጵያኖች በጋራ መቆም እንዳለብን ያንን መልእክት ለማስተላለፍ ነው። አዎ ሀገራችን ትልቅ ሀዘን አለ። ሀዘኑ ሁላችን በጋራ ሀዘን ነው። ያንን ሀዘን ደግሞ በጋራ አንድ ላይ ቆመን ሀዘናችንን መወጣት አለብን። እሱን ሜሴጅ ለማስተላለፍ ነው። በዛውም ደግሞ አሁን የገባንበትን ትልቁን አደጋ ትልቅ እሳት ላይ ነው ያለነው። ያንን እሳት በኋላ ላይ ቁጭ ብለን ከምንሞቀውና ከእድሜ ልካችንን ከሚለበልበን ያንን ነገር በጋራ መወጣት እንዳለብን ያንን መልእክት ለማስተላለፍ ነው እና አሁን
ኢትዮጵያ ያለችበት አደጋ አዎ ግድባችንን እንዳንገድብ ሱዳን በዚህ በኩል ግብጾች በዛ በኩል የሚሰሩትን ሴራ እኛ ኢትዮጵያኖች ካላወቅ ነው የተሰላልን ሴራ ማናውቅ ከሆነ አዙረን ግራቀኙን ማናይ ከሆነ ከዛ ሴራ እንደማንወጣ ነው ግን አንድ ላይ በጋራ ቆመን አዎ ዘር ላይ ያነጣጠረ ግድያ የሚደረገው እነሱ በሰሩት ሴራ 40 ዓመት በተሰራው ሴራ እንደሆነ ይሄንን ማናውቅ ከሆነ ችግር አለብን ስለዚህ በጋራ ቆመን ሀገራችንን መጀመሪያ እናድን ነው ምለው ነኝ እና አዎ ግድያ ቆሞ በተለይ ደግሞ መንግስት ገዳዮች ለህግና ለፍርድ እንዲያቀርብልን እሱንም በዚሁ ጥያቄ እናቀርባለን ግን ግድባችንን ቆልተን ሰላማችንን አስፍነን በጋራ ተያይዘን እጅ ለእጅ ተያይዘን ይሄው ኤርትራኖች ወንድሞቻችን እኛን ለማገዝ ነው የመጡት እኛን አግዘው ከነኛ ጋር ነው የቆሙት ስለዚህ እኛ ኢትዮጵያኖች የማንተባበርበት ምንም ምክንያት የለምና ዋናው መልእክቴ ግን በጋራ እንቆም አዎ እናሸንፋለን በጋራ እንቆም ታላቁም ህዳሴ ግድብ ድርድርን በተመለከተ ሱዳንና ግብጽ የሚያደርጉትን ኢፍትሃዊ ድርጊት በማውገዝ ለአፍሪካ ችግር አፍሪካዊ መብትሄ በሚል ኢትዮጵያ የያዘችውን አቋም አጠናክራ እንድትቀጥል ጠይቀዋል ሱዳን ዓለም አቀፍ ህግን በመጣስ የፈጸመችው ወረራ ተቀባይነት የሌለው መሆኑን ገልጸው ቀጣዩ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ስልጣን የሚያዘው በምርጫ ብቻ መሆኑን አውቀው ማንኛውም አካል ከጥፋት እንዲቆጠብም ጥሪ አቀርበዋል የግዳሴ ግድብ ኢትዮጵያ ለብዙ ሺህ ዘመናት 86% የሚሆነውን የአባይን ውሃ ያዋጣች 1% እንኳን ያልተጠቀመችበት በመሆኑ የግዳሴ ግድብ የፍትህ ነው የግዳሴ ግድብ የነጻነት ነው የግዳሴ ግድብ የሉዓላዊነት ነውና ይሄንን በጋራ ለመጠቀም ለአፍሪካ ችግር የአፍሪካ መፍትሄ ነው የሚያስፈልገው ኢትዮጵያና ኢትዮጵያውያን ተባብረው አባይ ግድብ እንዲገደብ አሁን በቅርቡ በጁላይ የሚደረገው ሙሌት በተለይ የግብጽን የአባይ ሞኖፖሊ የሚያቆምና በሚሊዮን የሚቆጠሩ ኢትዮጵያውያኖችን ከድህነት ውስጥ የሚያወጣ ጉዳይ በመሆኑ ይህ አረንጓዴ ኃይል ተግባራዊ እንዲሆን ኢትዮጵያዊ በሙሉ ተቻሉ ሁሉ በማድረግ መንግስትን የኢትዮጵያ መንግስትን በመደገፍ የኢትዮጵያን ህዝብ በመደገፍ አባይ እንዲገደብ እንዲረዳ ጥሪያችንን እናስተላልፋለን ህግን ለማስከበር የተወሰደውን እርምጃ በተመለከተ የኢትዮጵያ ህዝብ እና የኢትዮጵያ መንግስት ባልተዘጋጀበትና ባልጠበቀበት ሁኔታ ባላሰበው ሁኔታ ትግራይ ውስጥ በሚገኘው ክልላችን ውስጥ የተፈጠረውን ኮንፍሊክት በተመለከተ ፈጣሪውም አድራጊውም መጀመሪያ እሳቱን የለኮሰውም የቲፒኤልኤፍ የሚባለው የቀድሞ አፋኝ አገዛዝ መሪዎች በመሆናቸው ባልነሱ ግን ባልተጠበቀው ሁኔታ ምዕራባውያን ባልጠበቁት ሁኔታ እንደ ካርቶን ቤት ፈራርሶ ወድቋል ያ ግን አሁንም ግን በዛ ምክንያት የተፈጠረው የትግራይ ህዝብ ከመኖሪያ ቤቱ ተፈናቅሏል ብዙ ሰዎች ሞተዋል ለነሱ ሁሉ ሐዘናችንን እንገልጻለን በዛም በተጨማሪ በቀረው ኢትዮጵያ ውስጥም በጽንፈኞች ህይወታቸው ላለፉት ወገኖቻችን በሙሉ በኦሮሚያ በቤኒሻንጉል በአማራ በሁሉም በኩል ለተፈጠረው ነገር ሁሉ ሐዘናችንን እየገለጽን ህዝብ ባንድ ላይ እንዲቆምና ትግራይ ህዝብ የትግራይ ተፈናቀሉ ወገኖቻችንም ወደ ቀያቸው እንዲመለሱ ያንን የኢትዮጵያ መንግስት ለሚያደርገው ጥረት ምዕራባውያንም እገዛቸውን እንዲያደርጉ በአፍ ብቻ
ሳይሆን በተግባር ጥሪያችንን እናስተላልፋለን። በተጨማሪም በኢትዮጵያና በኤርትራ መካከል የተጀመረው ሰላማዊ ወዳጅነት ከምንጊዜውም በላይ ተጠናክሮ እንዲቀጥል ያላቸውን ጽኑ ምኞት ገልጸው ድጋፍ እንደሚሰጡም በዕለቱ አረጋግጠዋል። በድጋፍ ሰልፉ ላይ ኢትዮጵያና ኤርትራውያን በተጨማሪም የሁለቱ ሀገሮች ወዳጆች ተገኝተው በሁለቱም ሀገሮች ላይ እየደረሰ ያለው ጫና መቆም እንዳለበትና ለዚህም ከሀገሮቹ ጎን እንደሚቆሙም ይገልጻሉ። ሰልፈኞቹም በኢትዮጵያ ላይ እየተካሄደ ያለውን የተዛባ መረጃ መነሻ ያደረገ የስም ማጥፋት ዘመቻ በተመለከተም ለዩናይትድ ኪንግደም መንግስትና ለሚመለከታቸው ዓለም አቀፍ ተቋማት መልእክታቸውንም አስተላልፈዋል። የብሪቲሽ ዜግነታችንና ታክስፔየርነታችን የእንግሊዝ መንግስት ከኢትዮጵያ መንግስት ጋር በጥሩ ሁኔታ መስራት እንዲችል አላስፈላጊ ጫናዎች በሚኖሩበት ሰዓት ላይ የዛ ተካፋይ እንዳይሆን ተጽዕኖ ማድረግ እንፈልጋለን። ኢትዮጵያ ጓደኛ እንጂ ጠላት አይደለችም። ኢትዮጵያን እንደ ጓደኛ እንደ ወዳጅ ኮንሲደር አድርጓት፣ አላግባብ ተጽዕኖ አታድርጉባት የሚል ጥያቄ ነው ለብሪቲሽ መንግስት ምናቆመው እና ይሄን ደግሞ እንደ ብሪቲሽ ዜግነታችን የመጠየቅ መብት አለና የእንግሊዝ መንግስት ኢትዮጵያን ሊያግዛት ይገባል። ኢትዮጵያን ማገዝ የሚችለው ዛሬ ነው። ከዚህ በፊት በተደጋጋሚ ኢትዮጵያ ተጎድታለች። ከኢትዮጵያ ጋር ቆመበት ጊዜ ብዙ ነው። አሁን ግን ከኢትዮጵያ ጋር መቆም አለባቸው። ስለ ኢትዮጵያ ልማት፣ ስለ ኢትዮጵያ ነጻነት፣ ስለ ኢትዮጵያ ሰላም የሚያስቡ ከሆነ ከኢትዮጵያ ጋር መቆሚያው ዛሬ ነው። ዶክተር አብይ ከቀን አንድ ጀምሮ የእርሶ ሰፖርተር ነን እኛ ኢትዮጵያኖች። ሆነስትሊ የምንፈልገው አገራችንን ወዳሉበት ቦታ እንዲያደርሱልን ነው። ለእናቶቼ፣ ለወገኖቼ፣ ለሚሞቱት ለህፃናት እኔ ልጆቼን እዚህ ሀገር በሰው ሀገር እያስተማር እያሳደኩ በሰላም እየወጡ እየገቡ የአገሬ ልጆች ግን እየሞቱ ማየት ያስለቅሰኛል፣ ያሳዝነኛል። እንግዲህ ሌላው ለትግራይ ወገኖቻችን እባካችሁ ወዴት ከኛ ውጪ እንወዳችኋለን። በዩናይትድ ኪንግደም በዲፌንድ ኢትዮጵያን ግብረ ኃይል ከኢትዮጵያና ኤርትራ ኮሚኒቲ ጋር በመተባበር ያዘጋጀው ድጋፍ ሰልፍ በአየርላንድ ደብሊን እና በሰሜን አየርላንድ በኮቪድ ገደብ ምክንያት በዌብነር በተመሳሳይ ቀንና ሰዓት የተካሄደ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። አሁን ያሉት የኢትዮጵያ ችግሮች ምንድናቸው? እናንተን ንቃተ ህሊና መሳለብ ባይሆንብኝ እንዲሁ ችግሮቹ ባጭሩ ለመጥቀስ ዘር ተኮር የሆነ የተዘራብን መርዝ መቀጠሉ፣ የውስጥ ጠላቶች በአገራችን ላይ ጦርነት መክፈታቸው፣ የአገራችን ድንበር መደፈርና ልዕልናችን ጥያቄ ውስጥ መግባቱ፣ የህዳሴ ግድብ ስራ እንዳይሳካ በካይሮ የሚጠነሰሰው ደባ ጠንክሮ መቀጠሉ፣ ቀይ ባህርን ለመቆጣጠር የሚፈልጉ ኃይሎች ኢትዮጵያን፣ ኤርትራንና ሶማሊያን ለመበታተን መነሳሳቸው፣ ከዛም በላይ ዓለም አቀፍ የሆነው የኮሮና ቫይረስ ፓንደሚክ እያደረሰ ያለው ጥፋት እነኚህን የመሳሰሉ ናቸው። ኢትዮጵያ ዛሬ በሰሜን፣ በደቡብ፣ በምዕራብ፣ በማዕከል ሀገር የራሷ ልጆች በሆኑ የውስጥ ጠላቶች ጦርነት ተከፍቶባታል። ደግሞ በዘር ማንነት ላይ የተመሰረተውና የተዘራው መርዝ ለዚህ ዋናው ምክንያት እንደሆነ ሁላችንም እናውቃለን። እሺ የሙዚቃ በገነነ ጎርፉ ነው። ገነነ ጎርፉ በካውንቲ ኬሪ ክላርኒ ነው የሚኖረው አየርላንድ ውስጥ የቮይስ ፎር ኢትዮጵያ አየርላንድ ሜምበር ነው። ከዚህ ቀጥሎ ደግሞ
ከቮይስ ፎር ኢትዮጵያ አየርላንድ ማርያማዊት ግጥም ታቀርብልናለች። እሱንም ለማስተዋወቅ ዶክተር ህብረት ተሰማ ታስተዋውቃታለች። ዶክተር ህብረትን አሚዩት አድርጓት። ከዚህ ቀጥሎ እንግዲህ የምናቀርበው ፍቅር ሲጀመር ፍቅር ይሆናል ሰላም የተሰኘው ግጥም ማራማዊት ዱጋ ከደብሊን የቮይስ ፎር አየርላንድ ሜምበር የሆነች ዴሊጌት ሜምበር የሆነች ታቀርብልናለች። በእንግሊዝኛም ይህንን ለማለት ማራማዊት ዱጋ who is a member of Voice for Ireland in Ethiopia will present to us a poem entitled Love plus Love is equal to Peace by Samson Dempsey. ማራማዊት ካለች አንሚት እናርጋትና ግጥሙን ታንብብልን። በጣም አመሰግናለሁ ማራማዊት። ኢትዮጵያውያን ወገኖቼ እንዲሁም ኤርትራውያን አጋሮቻችን በያላችሁበት ሰላም። ለዚህ ቀን ጊዜያችሁን መስዋዕት አድርጋችሁ ያለንን ሐሳብ ለኢትዮጵያ ያለንን ፍቅር ተገናኝተን እንድንወያይ እንድናወራ ፈቃዳችሁ ስለሆነ በእግዚአብሔር ስም አመሰግናለሁ። የግጥሙን ርዕስ ዶክተር ህብረት ነግራናለች። ፍቅር ሲደመር ፍቅር እኩል ይሆናል ሰላም ይላል። የአንድ ሀገር ልጅ መሆን ብዙ ትርጉም አለው። ቃል ኪዳኑ የጸና ፍጹም ጠንካራ ነው። ደስታውም ችግሩም ሁሉም ነው የጋራ። ክርስቲያን ሙስሊሙን እኩል የሚያስጠራ። ኢትዮጵያ እናታችን ጥላነች ለሁሉም። ማንንም ከማንም አትለይም ፍጹም። ውበት ነው ገጻችን እምነት ባህላችን። ነቅተን እንጠብቀው እንጸልይ ሁላችን። ነፋስ እንዳይገባ ከፍቅር ቤታችን። አላህ እግዚአብሔርም ስሙ ቢቀያየር መንፈሱ አንድ ነው ትርጉሙ አይቀየር። እስከ ዘላለሙ ስሙ ይክበር ይክበር። ኢትዮጵያችንን እግዚአብሔር ይጠብቅልን። ያለንን የኢትዮጵያዊነት ፍቅር እግዚአብሔር ያበርታልን። አመሰግናለሁ። ግጥሙ አልቋል። አመሰግናለን ማርያማዊት። ይሄ ግጥም የተጻፈው በወንድማችን ሳምሶን ደምሴ ተፈራ ነው። ከያባት ቃል ከሚል የግጥም ስብስብ መጽሐፉ የተወሰነ ሲሆን ሳምሶን ከሀገር የሚኖር በገርድ ላይ ብዙ ስራ እየሰራ ያለ ወንድማቸው ነው። እናመሰግናለን ማርያማዊት ስላነበብሽልን። ከዚህ ቀጥሎ የሚያቀርቡልን ዶክተር ፀሐይ አጥላው ናቸው። Dr. Tsahai Atlao is a leader of the Ethiopian History Society UK, one of the founders of Ethiopians for Ethiopians UK, and an active member of United Ethiopians for Peace and Reconciliation. የሚያቀርቡልን GERD in relation to women and health ነው። ዶክተር ፀሐይን አንሚት አድርጉልኝ። እሺ እሰማለሁ። እሺ አመሰግናለሁ። ይሄንን ፕሮግራም አዘጋጅታችሁ ኢትዮጵያውያንን ሰብስባችሁ እንደዚህ ለመነጋገር ስላበቃችሁን በጣም አመሰግናችኋለሁ። ቮይስ ፎር ኢትዮጵያ አየርላንድ አዘጋጆቹን እንዲሁም ሌሎቻችሁ እዚህ የተገኛችሁትን በጣም አመሰግናለሁ። በጣም ጥሩ ፕሮግራም እያካሄዳችሁ ነው። አሁን ራሄል እንዳለችው እኔ የኢትዮጵያ ዩናይትድ ኢትዮጵያንስ ፎር ፒስ ኤንድ ሪኮንሲሊዬሽን አክቲቭ ሜምበር እና ትራስቲ ነኝ። ከዛ ሌላ ኢትዮጵያንስ ፎር ኢትዮጵያንስ ኢትዮጵያን ሂስትሪ ሶሳይቲን የሚባሉትን ድርጅቶች ከመሰረቱት አንዱ ነኝ። በሙያዬ ሳይንቲስት ነኝ። የኢንፌክሽየስ ዲዚዝስ ፒኤችዲንም የሰራሁት እዚህ ሀገር ነው። ከዛ በፊት ኢትዮጵያ የመጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ ከዛም ካናዳ ኤምኤስሲን የሰራሁት እንግዲህ እዛ ነበር። አሁን ግን እዚህ ሀገር ከመጣሁ ቆየት ብያለሁ፣ ሴትል አድርጌያለሁ።
እና ኢትዮጵያውያን የሚካፈሉባቸው ፕሮግራሞች ላይ ለመገኘት በመቻሌ በጣም ደስተኛ ነኝ። በተለይ አሁን ኢትዮጵያችን ባለችበት ሁኔታ ላይ አንድነታችንን ማጠናከርና ማሳየት ያለብን ጊዜ ስለሆነ እንደዚህ እጅ ለእጅ ተያይዘን አንዳንድ ነገር መስራታችን በጣም ያስደስተኛል እና አመሰግናለሁ። የምናገረው ስለ ታላቁ የህዳሴ ግድብ በጤና ላይና በሴቶች ህይወት ላይ ምን አይነት ለውጥ ሊያመጣ ይችላል የሚለውን አንዳንድ ነገር አቀርብላችኋለሁ። ስላይዶች አሉኝ። ስላይዶቼ የተዘጋጁት በእንግሊዝኛ ነው። በጣም ይቅርታ ጠይቃለሁ። እንደምታውቁት በአማርኛ ፓወርፖይንት ማዘጋጀት ጊዜ ይፈጃል። አንድ ሁለት የአማርኛ ስላይዶች አሉኝ። እነኚህ ስላይዶች የተዘጋጁት ስለ ጤናና ስለ ሴቶች ህይወት ላይ ያለው ተጽዕኖ የኢትዮጵያ ሁኔታ የሚገልጽ ነው። ባለፈው ዓመት ታስታውሱ ይሆናል የዩናይትድ ኢትዮጵያንስ አንድ ትልቅ ካምፔኝ ስለ የገርድ ካምፔኝ አካሂደን ነበረ። የመጀመሪያው ሙሌት ላይ አሁንም ደግሞ ሁለተኛው ሙሌት ላይ በጣም ትልቅ ካምፔኝ እየተዘጋጀን ነው። እርግጠኛ ነኝ ሰምታችኋል። ካልሰማችሁም ጆይን እንደምታደርጉን ያው ፕሮግራሙን እናሳውቃለን።